ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ በውጭም በሀገር ውስጥም ያላችሁት ሰላማችሁ ብዝት ይበልልኝ። እኔ ያለሁ ደህና ነኝ። ሚኪ ሄርሜላን ከአብርሃም ጋር ግንኙነትሽን አቁሚ የሚል ነውና እንደኔ እኔም ከፍቶኛል። እንደሱ አንፃር ደግሞ እሱም ልክ ነው። እንደራሱ አነጋገር ሄርሚዬ ያለችበትን ነገር ሁላችሁም ታውቃላችሁ። ጭንቅ ላይ ናት፣ ጨንቋታል፣ ግራ ገብቷታል። እሷ ብቻ ሳትሆን እኛም ኦዲየንሶቹ በጣም ተጨናንቀናል። ጭንቅ ላይ ነው ያለነው። ምን ብናደርግ ይሻላል፣ እንዴት ቢሆን ይሻላል እያልን ሐሳብ ላይ ነው ያለነው። እኛም ሚኪ ራሱ እሷን እንደመምከር ያክል ከዚህ በኋላ አብርሃም ቢመጣም በ30 ዓመቱም ሆነ በ40 ዓመቱ ቢመጣም አይጠቅምሽም የሚል አስተሳሰብ ነው የሰጣት። ይህ የራሱ ሐሳብ ነው። እንደራሱ ሐሳብ እሱ ልክ ነው። እሷም ደግሞ እንደራሱ ሐሳብ እሱ ራሱን አውቆ ተስተካክሎ መጥቶ ያንቺ ነኝ እስከሚለኝ ድረስ ተስፋ አልቆርጥም የሚል ሐሳብ ነው ያላት። እንዴት ልተወው እችላለሁ? ያለ ምንም ምክንያት ያለ ምንም ጸብ እንዴት ልተወው እችላለሁ እያለች ነው ያለችውና እሷም ይሄንን ከፍቅር አንፃር ተረርታው ነው። እሱም ደግሞ ያንን የመከራት እንደ ጥላቻ ሳይሆን እንደ ወንድምነት እንደ ቤተሰባዊነት ለሷ ጥሩ ሐሳብ በማሰብ ጥሩ አመለካከት በማሰብ ያለውን ነገር እየመከራት ነው። እንደዛም ያለበት ምክንያት ለምንድነው? እህቱን እየተጎዳች ነው ያለችው በሐሳብ በጭንቀት በትካዜ እንደምታዩት ናት። ልጅቱ በጣም ተጨናንቃለችና እህቱ ተጎርታበት ልክ ነው። ምክንያቱም እህቱ ነገ ከነገ ወዳ አልሆነ ቦታ ላይ ወድቃ እንዳትጎዳበት። ምክንያቱም እንደምታዩት አብርሽ እንኳን የሚረዳው ቤተሰብ ስላጣ እንጂ የሚደርስለት ስላጣ እንጂ ደህና ነው እንደዚህ እያሾፈ ነው ስለተባለ እንጂ እየተጎዳ ነው ያለው አይደል እንዴ? ስለዚህ እሷም ይሄ ነገር እንዳይገጥማት እንዳታስብ እንዳትጨናነቅ አልሆነ ቦታ ላይ ወድቃ ሌላ ነገር እንዳትሆንበት ስላሰበ ነው ይሄን ነገር ሊናገር የቻለበት እንጂ የክፋት አስቦ የምቀኝነት አስቦ እሷና እሱ እንዲለያዩ አስቦ አይደለም። ማለትም እንደምታዩት በጣም አንቺ እየተጨነቅሽ ነው እያላት ነው። እንደተጨነቀች አቃልኝ። አዎ እየተጨነቅሽ ነው እያሰብሽ ነው። እሱም ራሱ አስተሳሰብ ልክ ነው። ምክንያቱም እንደ ቤተሰባዊ አስተሳሰብነት እህቱ እንድትጎዳበት ስለማይፈልግ ነው። አንደኛ አብረሽኝም ትሆኛለሽ ለማጽናናት ስትተወው ብቻዋን ስትሆን እንዳትጎዳበት ከኔ ጋር መኖር ትችያለሽ እያላት ነው፣ እየመከራት ነው። በሱ አነጋገር እሱም ልክ ነው። እንደ ቤተሰባዊነት በእናንተም ቢሆን እንደዚህ አድርጋችሁ ነው የምታስቡትና ማለት ነው። እሷም ደግሞ ለፍቅር መስዋዕት የከፈለችው መስዋዕትነት ልክ ናትኝ። እሷም በሷ በኩል ልክ ናት። ለፍቅር አይደለም ይሄን ሌላም ይደረጋልኝ። ምክንያቱም እንደታመመ ለምን ርቀው ትሄዳለች? ጤንነቱ ከተመለሰለት በኋላ እሱ ሐሳቡን ጥያቄውን ጠይቃ አልፈልግሽም ቢላት ያኔ ለውሳኔ ይሆናል። አሁን ግን ህመም ላይና ችግር ላይ እያለ ርቀው ብትሄድ ይህ የፍቅር መስዋዕትነት አይባልምና ሄርሚዬ ልክ ነሽ። ምክንያቱም ይሄ የፍቅር መስዋዕትነት ነው እያደረግሽ ያለሽው ማለት ነው። የሰው ልጅ እንደታመመ ርቀሹ ልትሄጂ፣ ሲያጣና ሲታመም ሲጎዳ የሰው ልጅ ርቆ ሊሄድ አይገባም፣ ከጎኑ ሊሆን ነው የሚገባው። እና አንቺም እንደ ሐሳብሽ ልክ ነሽ፣ አልተሳሳትሽም። ወንድምሽም ደግሞ አልተሳሳተም፣ ልክ ነው ሚኪዬም። ምክንያቱም እህቱ እንድትጎዳበት ስላልፈለገ ነው። ስለዚህ ይህን ነገር እናንተ ምን ታስባላችሁ? ውድ ቤተሰቦች የእናንተ ሐሳብ ምንድነው? ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ቀጣይ በተሻለና በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ።